ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ተከታታዮች ለዛሬ ሚያዝያ 30 ከባንክና ከጥቁር ገበያ ምንዛሬ መረጃ ይዤላችሁ ቀርቤያለሁ። በዛሬ ምንዛሬ ዋጋ ተመን ከጥቁር ገበያ 15 ሀገራት እንዲሁም የባንክ ምንዛሬ ዋጋ ተመን ይዤ ቀርቤያለሁ። ቪዲዮውን ላይክ፣ ሼር በማድረግ ጀምሩ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የጥቁር ገበያ ምንዛሬ በዛሬው ዕለት በጣም ቀንሰዋል። የየትኛው ሀገራት እንደቀነሰ አብረን እናየዋለን። አሁን በቀጥታ ወደ መረጃው። በዛሬው ዕለት በጥቁር ገበያ አንዱን የስዊስ ፍራንክ በ236 ከ76 ሳንቲም እየተመነዘረ ይገኛል። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። በ198 ብር ከ75 ሳንቲም ገዝቶ 202 ብር ከ73 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን የስዊስ ፍራንክ 193 ብር ከ97 ሳንቲም ገዝቶ 197 ከ85 ሳንቲም እየሸጠ ይገኛል። የግል ምንዛሬ ቢሮዎች ለአንድ ስዊስ ፍራንክ በ214 ብር ከ25 ሳንቲም ገዝተው 218 ብር ከ54 ሳንቲም እየሸጡ ይገኛል። ቀጥለን የምናገኘው የካናዳ ዶላር ነው። አንዱን ካናዳ ዶላር በጥቁር ገበያ 134 ብር ከ91 ሳንቲም እየተመነዘረ ይገኛል። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ደቡብ ግሎባል ባንክ ነው። 113 ብር ከ41 ሳንቲም ገዝቶ 115 ብር ከ68 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ካናዳ ዶላር በ110 ብር ከ53 ሳንቲም ገዝቶ 112 ብር ከ74 ሳንቲም እየሸጠ ይገኛል። በግል ምንዛሬ ቢሮዎች ለአንድ የካናዳ ዶላር 117 ብር ከ07 ሳንቲም ተገዝቶ 119 ብር ከ41 ሳንቲም እየተሸጠ ይገኛል። ቀጥለን የምናገኘው የአሜሪካን ዶላር ነው። አንዱን አሜሪካን ዶላር በጥቁር ገበያ 184 ብር ከ25 ሳንቲም እየተመነዘረ ይገኛል። ዶላር በከፍተኛ ዋጋ እየመነዘረ ያለው ባንክ ዘምዘም ባንክ ነው። አንዱን አሜሪካን ዶላር 154 ብር ከ73 ሳንቲም ገዝቶ 157 ብር ከ82 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን አሜሪካን ዶላር 153 ብር ከ62 ሳንቲም ገዝቶ 156 ብር ከ69 ሳንቲም እየሸጠ ይገኛል። የግል የምንዛሬ ቢሮዎች አንዱን አሜሪካን ዶላር 175 ብር ከ25 ሳንቲም ገዝተው 178 ብር ከ75 ሳንቲም እየሸጡ ይገኛል። ቀጥለን የምናገኘው የፓውንድ ስተርሊንግ ነው። አንዱን ፓውንድ ስተርሊንግ 250 ብር ከ78 ሳንቲም እየተመነዘረ ይገኛል። ፓውንድ በከፍተኛ ዋጋ እየመነዘረ ያለው ባንክ ኦሞ ባንክ ነው። 210 ብር ከ05 ሳንቲም ገዝተው በ214 ብር ከ25 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ ለአንድ ፓውንድ ስተርሊንግ 205 ብር ከ32 ሳንቲም ገዝቶ 209 ብር ከ43 ሳንቲም እየሸጠ ይገኛል። የግል ምንዛሬ ቢሮዎች አንዱን ፓውንድ 228 ብር ከ04 ሳንቲም ገዝተው 232 ብር ከ60 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው ዩሮ ነው። አንዱን ዩሮ በጥቁር ገበያ 216 ብር ከ78 ሳንቲም እየተመነዘረ ይገኛል። ዩሮ በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንብ ባንክ ነው። አንዱን ዩሮ በ186 ብር ከ51 ሳንቲም ገዝቶ 190 ብር ከ36 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ ለአንድ ዩሮ 180 ብር ከ82 ሳንቲም ገዝቶ 184 ብር ከ44 ሳንቲም እየሸጠው ይገኛል። የግል የምንዛሬ ቢሮዎች ለአንድ ዩሮ 200 ብር ከ63 ሳንቲም ገዝቶ 204 ብር ከ64 ሳንቲም እየሸጠ ይገኛል። ቀጥለን የምናየው የአውስትራሊያ ዶላር ነው። አንዱን አውስትራሊያ ዶላር በጥቁር ገበያ 133 ብር ከ26 ሳንቲም እየተመነዘረ ይገኛል። የኢትዮጵያ ንግድ ባንክ አንዱን አውስትራሊያ ዶላር 109 ብር ከ23 ሳንቲም ገዝቶ 111 ብር ከ42 ሳንቲም እየሸጠ ይገኛል። የአውስትራሊያ ዶላር በከፍተኛ ዋጋ እየመነዘረ የሚገኝ ባንክ ስኬት ባንክ ነው። 112 ብር ከ76 ሳንቲም ገዝቶ 113 ብር ከ86 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው የቻይና ዩዋን ነው። አንዱን ቻይና ዩዋን በጥቁር ገበያ 27 ብር ከ08 ሳንቲም እየተመነዘረ ይገኛል። የኢትዮጵያ ንግድ ባንክ በ22 ብር ከ16 ሳንቲም ገዝቶ 22 ብር ከ61 ሳንቲም እየሸጠ ይገኛል። የቻይና ዩዋን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። አንዱን ቻይና ዩዋን 24 ብር ከ78 ሳንቲም ገዝቶ 25 ብር ከ28 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው የኩዌት ዲናር ነው። አንዱን ኩዌት ዲናር በጥቁር ገበያ
599 ብር ከ79 ሳንቲም እየተመነዘረ ይገኛል። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 503 ብር ከ90 ሳንቲም ገዝቶ 513 ብር ከ98 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን የኩዌት ዲናር 492 ብር ከ45 ሳንቲም ገዝቶ 502 ብር ከ30 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው የዩናይትድ አረብ ኤሚሬት ድርሃም ነው። አንዱን ድርሃም በጥቁር ገበያ 50 ብር ከ16 ሳንቲም እየተመነዘረ ይገኛል። ድርሃም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። በ46 ብር ከ28 ሳንቲም ገዝቶ 47 ብር ከ20 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ድርሃም 41 ብር ከ83 ሳንቲም ገዝቶ 42 ብር ከ66 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው የሳውዲ ሪያል ነው። አንዱን ሳውዲ ሪያል በጥቁር ገበያ 48 ብር ከ84 ሳንቲም እየተመነዘረ ይገኛል። የሳውዲ ሪያል በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። ለአንድ ሪያል 44 ብር ከ79 ሳንቲም ገዝቶ 45 ብር ከ69 ሳንቲም እየሸጠው ይገኛል። የኢትዮጵያ ንግድ ባንክ አንዱን ሪያል 40 ብር ከ95 ሳንቲም ገዝቶ 41 ብር ከ77 ሳንቲም እየሸጠው ይገኛል። ቀጥለን የምናየው የኦማን ሪያል ነው። አንዱን ኦማን ሪያል በጥቁር ገበያ 479 ብር ከ27 ሳንቲም እየተመነዘረ ይገኛል። የጆርዳን ዲናር በጥቁር ገበያ 259 ብር ከ94 ሳንቲም እየተመነዘረ ይገኛል። የባህሬን ዲናር በጥቁር ገበያ 488 ብር ከ19 ሳንቲም እየተመነዘረ ይገኛል። በመጨረሻ የምናገኘው የእስራኤል ሽቅል ነው። አንዱን እስራኤል ሽቅል በጥቁር ገበያ 63 ብር ከ52 ሳንቲም እየተመነዘረ ይገኛል። የተወደዳችሁ የቻናሌ ተከታታዮች ለዛሬ ያስኩትን የምንዛሬ መረጃ ከባንክ እንዲሁም ከጥቁር ገበያ ይህን መስል ነበር። ወደ ሌላ እንድደርስ ላይክ ሸር አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም።